ክንድህ ልጠፍ የሚል ማነው? ማዳንህን ተው የሚል ማነው? ቢገባቸው አሳዳጆቼ እስካሁን አለው አንተ ተልጄ ቢገባ እንደማናቸው እንዘምራለን። ዝማላቸዋል ዝማሬውን እንዘምራለን። ጥሩ ትዘምራላችሁ። ደግሞ በጣም ብዙ ናችሁ። ከዚህ በላይ እግዚአብሔር ያብዛችሁ። እንግዲህ ምናልባት ሰይና ሰው ተገጣጥሞ እኔም ደግሞ እዚህ ከመጣው ዘንዳ እንደው ዝም ብዬ አገልግዬ ብቻ ከመሄድ ከዚህ በኋላ ሁለት ውሎች ናቸው ያሉት የማገለግልባቸው። የዛሬ ሳምንት ገብርኤል ነው። አብስራ ገብርኤል የሚዘምረው የት ነው? ስዊዘርላንድ ነው። እዛ ገብርኤል ይከበራል። እዛ እናከብራለን ገብርኤል። ከዛ ደግሞ በሳምንቱ ኔዘርላንድ አምስተርዳም ገብርኤል ቤተክርስቲያን እንዲሁም ይህን መርሃ ግብር የያዘው ሀገረ ስብከቱ ስጋበዝም በነሱ አባታችን የመጣሁት በዚህ በምዕራብ አውሮፓ እግዚአብሔር ፈቅዶና ወዶ ወደፊት ገዳማት የተመሰረቱ በዝግጅት ላይ ናቸው። የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። እና እንግዲህ በእርግጥ ኢትዮጵያ እንኳን አትቀሩ ገዳም እዚህ ካለ ኢትዮጵያ ምን አስኬደን አትሉ ማለት የኢትዮጵያው ባይቀርም ግን እዚህ የአውሮፓ ላይ ገዳም መሰረቱ ደግሞ የሁላችሁ ደስታ ነው። እና አንድ ጊዜ መንፈስ ጨነቅ ሱባኤ ስንይዝ ሄድ ወደ ገዳማት ላይ ቆይተን መምጣቱ ለክርስቲያኖች በጣም አስፈላጊ ነው። እና እግዚአብሔር ፍጻሜውን ያሳምርልን።